ኢድ አልፈጥር እስቲ እንኳን ለኢድ በዓል አደረሳችሁ በሏቸው። እስቲ ኢድ ሙባረክ ታላችሁ እንኳን ለኢድ በዓል አደረሳችሁ እያላችሁ ነው ማለት። እሺ ከዛ ጾሙ ተፈቷል ስትሉ ነው። ጾሙ ተፈቷል ጾም ምንድነው? ፋስት። ስለዚህ ዘ ፋስት ኢዝ ኦቨር ካላችሁ ጾሙ ተፈቷል እያላችሁ ነው ማለት። አንደኞች እንቀጥለሽ ካንተና ለቤተሰቦችም ደስ የሚል ኢድ እመኛለሁ ስትሉ ነው። ወይም ለጓደኛችሁ ሊሆን ይችላል፣ ለቤተሰቦቻችሁ ለሆነ ሰው ለበቃ እናንተና ለቤተሰቦቻችሁ ደስ የሚል ኢድ እመኛለሁ ስትሉ wishing you and your family a joyful Eid ካላችሁ ለአንተ ወይም ለአንቺ ወይም ለእናንተ እና ለቤተሰቦቻችሁ ደስ የሚል ኢድ እመኛለሁ እያላችሁ ነው ማለት ነው። እሺ እንቀጥል። ከዛ ጋር ተያይዞ ተጋብዛል ስትሉስ ተጋብዛል you're invited ወይም ና እንጂ ምንድነው ቀረቁ ና ስትሉ እንደምትሉት come over ካላችሁ ና እያላችሁ ነው ማለት ነው። እሺ ወይም እቤት ና ብሉስ እቤት ና come to my house እቤት ና እያላችሁ ነው ማለት ነው። አብረን እንድናከብር ናስትሩ please come over so that we can celebrate together። ለሁላችሁም ለእስልምና እምነት ተከታዮች ኢድ ሙባረክ ብያለሁ። እስኪ እናንተ ቤተሰቦቻችሁን፣ ወዳጆቻችሁን፣ ጓደኞቻችሁን ኢድ ሙባረክ በሉና ኮሜንት ላይ እንኳን አደረሳችሁ በሏቸው። መልካም በዓል።